አዳዲስ ወደ አረብ ሀገር መምጣት ያሰባችሁ እነዚህ ነገሮች ሳትይዙ በጭራሽ እንዳትመጡ። በተለይ ደግሞ ከኢትዮጵያ ወደ አረብ ሀገር ስትመጡ ከየትኛውም አረብ ሀገር ለመምጣት አስባችሁ ሊሆን ይችላል። እነዚህ ነገሮች በጥብቅ ይዛችሁ መምጣት አለባችሁ። በጣም ግዴታ አስፈላጊ ነው። ይሄን ቪዲዮ ሼር እና ላይክ እያደረጋችሁ አዳዲስ ካላችሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ አድርጉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ቤተሰቦች ሰላም ያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮ መጥቻለሁ። ከኢትዮጵያ ወደ አረብ ሀገር ስንመጣ ይዘን መምጣት ያለ ዋና 5 መሰረታዊ ነጥቦች ግድ ሲቀጥል ደግሞ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼርም አድርጉ። እንዲሁም ኮሜንት ላይ ከቪዲዮ የምትረዱት ነገር ካለ አልፎም ስህተት ምናምን እየሰራው ከሆነ ግዴታ ይዛችሁ መምጣት ያለባችሁ ምናምን እያልኩኝ በምንበት ጊዜ የሰራውት ስህተትም ካለ ኮሜንት መስጫው ላይ አስቀምጡልኝ በቀላሉ እንድታረም። ሲቀጥልም እኔ እነዚህን 5 ነገሮችን በዚህ ቪዲዮ ነግራችኋለሁ። ጭማሪም ግዴታ እነዚህ ያስፈልጋል የምትሉ ካለ በኮሜንት ላይ አስቀምጡልኝ። አንዳንድ እህቶች ከኮሜንታተሮች ይማራሉ። በተረፈ ሰላማችሁ ይብዛልኝ። እንደተለመደው ይሄን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ ኮሜንት ላይ አስቀምጡ የምትፈልጉት ነገር። አዲሶችም ሰብስክራይብ አድርጉ። ወደ አረብ ሀገር ስትመጡ ግዴታ ይዛችሁ መምጣት ያለባችሁ አንደኛና ዋነኛ የንጽህና መጠበቂያ በጣም ዋነኛና አንደኛ አስፈላጊ ነው። ለምን ካላችሁ አንደኛ ከኢትዮጵያ ወደ አረብ ሀገር እንደመጣችሁት ቀጥታ ወደ ስራ አትገቡ። አይታወቅም። እዚህ ላይ ወደ ቢሮ ሊወስዷችሁ ይችላሉ። ስራም እንኳን ብታገኙ አንዳንድ መዳሞች ይሄን ነገር ቸክ አያደርጉትም። እንደ ቀላል ነገር ነው የሚያስቡት። ነገር ግን ግዴታ ደግሞ የንጽህና መጠበቂያ ለሴት ልጅ የንጽህና መጠበቂያ ግዴታ ይዛችሁ መምጣት አለባችሁ። ቢያንስ እንኳን 4 ፍሬ 5 ፍሬ ብዛችሁ ብትመጡ እስከ 4 እስከ 5 ወር በስነ ስርዓት ያስጠቅማችኋል። ከዛም በኋላ መዳማችሁ እስክትግባቡ ድረስ ወይም ስራ እስክታገኙ ድረስ አልፎ በቃ ዘና ብላችሁ ትኖራላችሁ ማለት ነው። ሲቀጥልም ደግሞ ግዴታ ማምጣት ያለባችሁ ለምንድን ነው ያን ነገር አመጣችሁ ልክ እንደዚህ ያለ ነው ብላችሁ ቋንቋ ባትችሉም ለመናገር ይረዳችኋል። እንደዚህ ያለ አምጪልኝ ማለት ወይም እንደዚህ ያለ ፈልጋለሁ ማለት ትችላላችሁ። ለምን ያን ነገር ካመጣችሁት ማለት ነው። በሁለተኛ ደረጃ ደግሞ የስራ ልብስ ግዴታ አስፈላጊ ነው። ያላችሁን ልብስ ይዛችሁ መምጣት አለባችሁ። ከኢትዮጵያ የሆነ ምን ለብሰው ልብስ አለን ለስራ የምንጠቀመው እንደ ፒጃማ እንደ ሱሪ ለስራ ብቻ ቀለል ያለ 4ም 5ም ሊሆን ይችላል ይዛችሁ መምጣት አለባችሁ። እናንተ ወደ አረብ ሀገር ስትመጡ ቀጥታ መጣችሁ ስራ መግባታችሁ ነው የምታስቡ። ነገር ግን የስራ መጥፋት አለ። ስራ ከጠፋ ደግሞ ቀጥታ ወደ ቢሮ ነው የምትሄዱ። ቢሮ ብዙ ወር የምትቀመጡ ትችላላችሁ። በዛን ሰዓት ቢሮዎች ደግሞ ምግብ ሊስትራንጅ በቀን አንዴ ወይ 2 ምግብ ሊሰጧችሁ ይችላሉ እንጂ እንደዚህ ልብስ ምናምን ያስፈልጋችኋል ብሎ የንጽህና መጠበቂያ ያስፈልጋችኋል ብሎ አያሟላችሁም። ሲጀመር ከምግብ ውጭ ምንም ነገር አይሰጡም። ንጽህና መጠበቂያ 1 ፍሬ 2 ፍሬ ሊሰጡ ይችላሉ እነማን ቢሮዎች። ስለዚህ የንጽህና መጠበቂያና የስራ ልብስ ይዛችሁ መምጣት አለባችሁ። ደላሎች የሚሏችሁን በምንም ተአምር አትስሟቸው። ይሄን ቪዲዮ ሼር እያደረጋችሁ ላይክ እያደረጋችሁ ለብዙዎች አደርሱላችሁ። በሶስተኛ ደረጃ ካመጣችሁ ይጠቅማችኋል፣ ብትተውትም ጎድቶ አይጎዳችሁም። ሽሮ ብታመጡ፣ ቆሎ ብታመጡ፣ የሆነ የሚቆርጣጥም ነገር ብታመጡ ለእናንተ በጣም ጥሩ ነገር ነው። ምክንያቱም እንደመጣችሁ ላይ ስራ ካጣችሁ ያን ነገር እየበላችሁ ምናምን ነገር ቢሮ ላይ ትቆዩ ትችላላችሁ። አልፎም ስራ እንኳን ብትገቡ ቀጥታ መታችሁ የዚህ ነገር ሩዝ ለመልመድ በጣም ስለሚከብድ ያን ነገር መታገሻ ታደርጉታላችሁ። እንደዚህ በጣም ቀለል አድርጋችሁ የሆነ ያን ያክል የሚከብዳችሁ ነገር የለም። ያን እየበላችሁ አልፎም ደግሞ እንደዚህ አይነት ነገር ለመግዛት ያመቻችኋል። ሽሮ፣ ቆሎ፣ ስንዴ ቆሎ ሊሆን ይችላል። የመሳሰሉት ነገር ይዛችሁ ብትመጡ በጣም አስፈላጊ ነው። በተለይ 5ኛው ደግሞ በጣም ወሳኝ ነገር ነው እና መጨረሻ ላይ ደግሞ አንድ ጥያቄ ሰጣችኋለሁ። እሱን በኮሜንት ላይ ታስቀምጡልኛላችሁ። 4ኛ ደግሞ በጣም አስፈላጊ ነው። ለፀጉራችሁ የሚያስፈልግ ቅባት ሊሆን ይችላል፣ ማበጠሪያ፣ ማስያዣ
የሆነ ሳሙና ነገር ሊሆን ይችላል ይዛችሁ ብትመጡ በጣም አስፈላጊ ነው። ምክንያቱም ከኢትዮጵያ በሳሙና ስንታጠብ ቆይተን መተን ከዚህ ትናንትና በሳሙና ታጥበን ዛሬ በማናውቀው ሻምፖ ስንጠቀም በጣም ፀጉራችን ሊጎዳ ይችላል። እኔ ራሱ ፀጉሬ በጣም ተጎድቶ ነበር፣ ግን አሁን እግዚአብሔር ይመስገን ምንም አይደለም። እና ሻምፖውን ለመልመድ ትንሽ ስለሚከብድ ይዛችሁ ብትመጡ እንደ ሳሙና የሚያሳስሉትን ነገር ማበጠሪያ ነገር ይዛችሁ ብትመጡ፣ ለሻወር ስትወስዱ እንደዚህ አይነት ነገር ይዛችሁ ብትመጡ፣ ወይም ደግሞ እንደዚህ አይነት በጣም አስፈላጊ ነገር ነው። እዚህ ሀገር ከፈልጎ ነው የሚገኝ እንጂ የሆነ ሙስያ ነገር ሙስያ ተጠቅሎ ምናምን ነገር ነው እነሱ ሊሰጧችሁ የሚችሉት። ያ ደግሞ ሰውነታችሁን በስነ ስርዓት አያሸውም። ይሄ ነው ሰውነታችሁን የሚያሸው። እንደዚህ አይነት ይዛችሁ 2 ወይም 4 እንኳን ይዛችሁ ብትመጡ በጣም አስፈላጊ ነገር ነው። እኔ የጠቀመኝን ነገር ነው የምነግራችሁ። በጣም ይጠቅማችኋል ብዬ አስባለሁ። እንደዚህ 2 ነገሮች ይዛችሁ ብትመጡ፣ ፀጉር ማበጠሪያ ነገር ይዛችሁ ብትመጡ፣ የኢትዮጵያን ቅባት ይዛችሁ ብትመጡ በጣም አስፈላጊ ነው። ቅባት ለምንድን ነው ያልሽ ካላችሁ አረቦች መታጠብ ብቻ ነው እንጂ ለራሳቸው ብዙም ያን ያክል እኛ እንደምንጠቀመው ቅባት አይጠቀሙም። ሲቀጥልም የሆነ ቀለል ያለ የሆነ ነገር ነው የሚጠቀሙ። ልክ ያንን ደግሞ ለእናንተ አይገዙላችሁም። የእነሱና የእናንተ ፀጉር ደግሞ ተመሳሳይ ስላልሆነ ቅባት ይዛችሁ ብትመጡ በጣም ወሳኝ ነገር ነው። አሁን ሳይሆን ከመጣችሁ ወዲያ በጣም ልታመሰግኑኝ ትችላላችሁ። ስለዚህ እንደዚህ የሚያስፈልጓችሁ ነገር ይዛችሁ ብትመጡ በጣም አስፈላጊ ነው። 5ኛና በጣም አስፈላጊ ነገር ስልክ ገዝታችሁ መስመር አስወጥታችሁ ኢሞም፣ ቴሌግራምም፣ ኢንስታግራምም ዋትስአፕም አስከፍታችሁ ብትመጡ በጣም ወሳኝ ነገር ነው። በተለይ ደግሞ ኢሞ፣ ሌላውን ችግር የለውም። ኢሞ ግን በጣም ለኢትዮጵያ አገር በጣም ወሳኝ ነገር ስለሆነ ኢሞ እና ስልክ ይዛችሁ ብትመጡ እላለሁ። ይሄ እንደቀላል ነገር እንዳታዩት፣ በጣም ወሳኝና አስፈላጊ ነገር። ስለዚህ ስልክ ይዛችሁ መምጣት አለባችሁ። የፈጀውን ይፍት ኦሪጂናል የሚሆን ፎርጅልም ይሁን ብቻ 2 ዓመት እስኪያስጠቅማችሁ ከዚህ አልፎም ተርፎም የሆነ የስልኩን ሂስትሪ በደንብ እስክትችሉት ድረስ እስክታውቁት ድረስ ስልክ ይዛችሁ ብትመጡ፣ ስልክ ብትገዙና ኢሞ፣ ዋትስአፕ የመሳሰሉትን ብታስከፍቱ፣ ቀጥታ መታችሁ እንኳን ከአሰሪዎቻችሁ ጋር ሳትነጋገሩ ዋይፋይ እንደተቀበላችሁ ቀጥታ ቤተሰባችሁን ትናንት ወደ ስራ ገብታችሁ ዛሬ ቤተሰቦቻችሁን ማውራት ትችላላችሁ። ምን ታደረጋችሁ? ስልክ ይዛችሁ ከመጣችሁና ዋትስአፕ ከከፈታችሁ ወይም ኢሞ ከከፈታችሁ። አንዳንድ መጥፎ መዳሞች ስልክ አይገዙም። አመት እስኪሆናችሁ ድረስ ስልክ አይገዙም። በደንብ ቋንቋ እስክትችሉ ድረስ ስልክ አይገዙላችሁ። እዚህ ሀገር ደግሞ አንደኛና ዋነኛው ከስራ መስ በጣም አስፈላጊ ነገር ስልክ ነው። ቤተሰብ ማውራትን ተውትና ለራሳችሁ ዋነኛ መደበሪያችሁ ምን ሰዓት መነሳት እንዳለባችሁ፣ ምን ሰዓት መተኛት እንዳለባችሁ ስልካችሁ በጣም ወሳኝ ነገር ነው። እንደዚህ እንደኛ ሀገር ስንት ሰዓት ነው አንቶኒ ማለት እንኳን የለም። ተኛሽም ስትነሽም ምን ስትይም ስልካችን ነው የምናየው። ስለዚህ ብቸኛ ጓደኛችንም ስልካችን ስለሆነ ስልክ ይዛችሁ ብትመጡ እኔ እንጃ ምን እንደምል አላውቅም። በጣም ወሳኝ ነገር ነው። ብዙ እህቶቻችን ቴክኖ ምናምን ነገር ይዘው እየመጡ ከዚህ እየተሞኙ ወይም እየተላገጡ ነው ያሉ እስካሁን ስልክ እንኳን ሳይዙ። እዚህ ሀገር ደግሞ ግዴታ አስፈላጊ ነው ስልክ፣ እንዲቀላል ነገር አይደለም። እነዚህ 5 ዋና ነጥቦችን ይዛችሁ ብትመጡ በጣም ለእናንተ ጠቃሚ ነገር ነው ብዬ አስባለሁ። በተረፈ በርቱልኝ። የመጨረሻው ጥያቄ ብዬ አሰብኩት እስኪ እንደዚህ የሆነ ችግር ያጋጠማችሁ ካለ ለምሳሌ የሆነ ነገር ደላሎች ይሄን ነገር አትውሰዱ ብለዋችሁ ነገር ግን ከዛ መንገድ ላይ ጥላችሁ መታችሁ ከዚህ ላይ ያጣችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። አንዳንድ ሰዎች ይማሩበታል። ይሄ ነበር ጥያቄ። አመሰግናለሁ። ለቻናሌ አዲስ ሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት የምትፈልጉትን ነገር አስቀምጡልኝ። ከቪዲዮ ተረዳችሁ ስህተትም ሆነ መልካም ነገር አስቀምጡልኝ፣ እመልስላችኋለሁ።